እየተባለ ይሄው አይነት ትርምክምክ ነበረ ሲካሄድ የነበረው። ያኔም ጦርነት አያዋጣም፣ ህዝብና ፓርቲ አታጣብቁ ስንል ምንም መስሚያ የለም። ያኔ ጥጋብ አፍንጫ ሊንጠባጠብ የደረሰ ጥጋብ ነው። ማንም ሊሰማን አልቻለም። ክለብ ሃውስ ላይ ትዊት እባካችሁ አያዋጣም፣ ይሄ ትክክል አይደለም። እሺ ኦኬ፣ እናንተስ የጥጋባችሁን ነው ከህዝብ ጋር አትሰፉ ሲባል አንድና ያው ነው ህዝቡና ፓርቲ ነበር የሚለው። ዛሬ ዘፋኝ አትናገር፣ ወደዚህ አትመልከት፣ ስገድና እለፍ የሚልህ ቁጭ ባለበት እንትን የመጣበት የሚያስመስለው ለህዝብ አደጋ የሆነው ይሄው አካል ማለት ነው። ተመልሶ የኦሮሞን እንደዚህ ነው ያደረኩት ትላንትና ቄሮ ምናምን እያሉ እዚህ ቤት ውስጥ ሲያወሩ ነበረ። ገና ለጋና ኢሳያስ ከኋላ ይዞኛል ብለህ የማይነካ ማትነካው ነገር የለም። እናንተ መጀመሪያውኑ ወር አበባ መሆን ነበረባችሁ። መወለዳችሁ ነው ክፋቱ። ለዚህ ህዝብ ጠንቅ እንጂ ምንም አላመጣችሁበት። ደና ሰው ተመርጦ ደግሞ አሁን እንደውም ከናካቴው ወጥቷል ከውስጥ። እንደነዚህ አይነት እንክልካይ ቀልድ ከልጅነት ጀምሮ ስቀልድ ነው ህይወቴን ሙሉ ያሳለፍኩት የሚል መጥቶ ሰው ላይ አፉን የሚያላቅቅ ነው የተሰበሰበው። ትንሽ እንኳን ነገር አዙሮ ማሰብ የማይችል ማለት ነው። ከናንተ ጋር እዚህ ቁጭ ለምንጋፈጠው ያንተ ያፍሽታ ተመችቶ ይመስልሃል? ዛሬም ህዝብ ላይ ጦርነት በሽታ ታመጣለህ ብዬ ነው። የዛሬ 4 ዓመት ያየሁትን ጉድ መልሰ ልታመጣ ከአንተ አባቶች ከመደናቁርት ጋር ተሰፍተ አሁንም ሌላ ጣጣ ህዝብ ላይ ያመጣ፣ ሌላ ጣጣ ሀገር ላይ ያመጣ። እሱን ለማስቀረት ነው እዚህ ቁጭ ብዬ ሙሉ እኔ ያያና ምኑንም አላጣውም። አእምሮውን፣ ገንዘቡን፣ ጓደኛ ሁሉ ነገሩ ሞልቶ የተረፈኝ ነኝ። ፈጣሪ ምስጋና ይግባውና ገብቷል። ግን እዚህ ተዘፍዝፌ ሳውራ ሙሉ ምን ፈልጌ ይመስልሃል? ይሄን ነገር ማስቀረት ከቻለን ይሄን ነገር ትንሽ መያዝ ከቻልን ነው። እንደናንተ አይነት መናጆ ሰው ሲኖር ለማኗኗር አብራችሁ የገባችሁ መናጆዎች እዚህ መታችሁ እንዳዋቂ ከሰው እኩል ትከሻ ተጋፍታችሁ ወይ ሐሳብ የላችሁ ወይ ጥርት ያለ ነገር አትናገሩ ወይ ተከባብራችሁ መኖር አትችሉ። በሽታ መጋኛ ይመስል በሽታ ብቻ ህዝብ ላይ መጎተት፣ ሁሌ የጦርነት ጥም የተቀምጠ አባትህ በዘረፈው ገንዘብ እዚህ ውጪ ተሰግስገ ቁጭ ብለህ መዘዝ ህዝቡ ላይ ትስብበታል። ይሄን አስቆም ይሆን ብዬ ነው አጠገቤ የተቀመጥኩት። የመኪናዬን በር እሺ ብላ አትከፍትም፣ እሺ ብዬ አላስከፍትም። ኦኬ። ግን እኩል ሰው ራሱን ካልነፋፋና እንደዚህ እንትን ካላለ መከባበር አትችልም። ግዴታ ነው ሀብል ማሳየት አለብኝ እንደዚህ መጥቼ አምናን ላይክ ዳት። ሰው ሲናገር ደና ብትሆን አእምሮ ከነሙሉ ክሮሞዞም ብትፈጠር ኖሮ ሰው ካነጋገሩ ከዲሚኒሩ ካለው ነገር አይታ አይ ይሄ ሰው ደና ሰው ይመስላል፣ ምን እየሰራ ነው መሃላችን የሚናገረውን ትንሽ ልስማ እንኳን ትላለህ። በቃ አጠገብ ስለተገኘ ብቻ ጭቃህን አምጥተህ ሰው ላይ ትለቀልቃለህ። ካኔ አልፈ ማህበረሰብ ትናገር ችዬ የምቀመጠው ለምንድን ነው? ነገ ዛሬ አይጸጽተኝ። ከዚህ በፊት የነበረው የሰሜን ላይ የነበረው ጦርነት አንዲት ጠብታ ጸጸት የሌለኝ ሰው ነኝ። ተኝቼ የማደርሰው ለምን እንደሆነ ታውቃለህ? እንዳንተና እንደ ወንድሞች እንደ ጓደኞች የትግራይን ህዝብ ያስፈጨው የአማራን ህዝብ ያስፈጨው አካባቢው ላይ ሀገሬ ላይ አደጋ ያመጣሁኝ ጅኒ ስላልሆንኩኝ ማለት ነው። ይቆም ስል ስለነበር ዛሬም አቋሜ ተው ረፉ ነው ማለት። ነገ ተኝቼ አድራለሁ። whatever is coming። አንተ ነፈዝ ከመሆን የተነሳ you put your hand in the meat grinder with a smile on your face. Such an idiotic approach. እዚህ ቁጭ ብሎ ያልክ እጅህን የስጋ መፍጫ ውስጥ የምትደነቅር መደናቁርት ተመልሰህ ደግሞ አንጋጠህ ትተፋለህ። ባፈህ ሊመለስ ትፋት ብትችል ብታውቅበት ኖት ነው የምትይዘው ነው የሰጽፍ ለደቀ መዝሙርነት ማጥበቃ ነህ። ለህዝብ ህይወት ተብሎ ነው አብረን ተሰለፍ ነው እዚህ ቁጭ ያልኩት የተወደድኩት ካንተ ጋር ኖ ዋር ብል ጦርነት ይቆም ማለት ነው። ዱዳው ከመሬት የምትን ያለ እግሬ ተቆረጠ ምናምን ሰው አምጥተህ ማልቀስ አይደል። ጦርነት ይቆም ከሚል ሰው ኋላ ቆመ ተባብረ ጦርነት ታስቆማለህ። ሰው ብትሆን ማለት ነው። ብትሰሙ ኖሮማ ሰው ትሆን ነበር። በቃኝ።